ወዴት ነው የምትሄጂው? ነው እንዳልበላለ? እሺ በቃ ላጉርሽም ተጫዎች እንዴ? ብታጎርሰኝ ሴቱ ጋር አድርገዋለሁ። እኔ የሚቆጨኝ ሳልበላ መጥገቤ ነው። ሲያስጠላ በእናታችሁ። ባጎርስኩ ስድብ ለተንኮል ነው። ምን አይነቱ ነው በእናታችሁ? በሞቴ ቀልድ ያሞታል። በላይ አታጉርሰኝ፣ እጠግባለሁ። መጥገብ ያስቆጣል እንዴ? የውሸት ጥጋብ ስለሆነ አዎ። ትሽ አሁን ይኸው እራት ሳልበላ አልተኛ ነው። ዋውስቲ እኮ በቃ ፈታ አለበት እኮ በቃ። አንተማ ምን አለበት ተጫወት። ፍቅሬማ በጣም ይደብራል። በቃ ተስማናበት እኮ እንድንጫወት እኮ ነው አይደል? ከዚህ በኋላ ታየኛለህ። ላጎርስሽ ብለህ እንዳታስብ። የደቃ አክስቴ እሑድ ምሳ እንዳትቀሩ ብላናለች። ለምን ካርታን ድጋሚ አንጫወትም? ሰምተሽኛል ግን ያልኩሽ። ዛሬ ግን እኔ የማሸንፍ። ኧረ እባክሽ እናያለና። እኔ ነኝ ሰጪ ዛሬ ደግሞ። እሱማ ሁል ጊዜ አንቺ ነሽ ሰጪ። አፈር ብላሽ። ይልቅ ምንድን ነው ይዘን የምንሄደው? ምንድን ነው እንዳልሰማ አክት የምታደርጊው? ምንም ባልሰማ አይደለም። ደስ የማይለኝ ነገር እንደሆነ ታውቃለህ። እኔ ደስ የሚለኝ ከሆነስ? ደስ የሚለኝ ነገር ማድረግ የመከልከል መብት የለኝም። አንቺ የሚያስደስትሽ ነገር እኔ የማያስደስተኝ ከሆነስ? መቅረት ነው። መቅረት? ናርዲዬ እኮ የማህበራዊ ህይወታችን አንዱ አካል ነው። አውቃለሁ። አውቆ የሚያጠፋ ሰው ደግሞ ለመምከር አይመችም። ይሄ ነገርሽ በጣም ነው የሚያበሳጭው። ቆይ ለምንድን ነው አንተ የኔ አለመሄድ የሚያናድድ? ለምን አያበሳጭም? ሚስት እያለ ብቻ ያን ሲል ስትይ ለምን ደግሞ አልናደድም? ከፍ ሲልም አክስቴ ጋር ነው እንሂድ ያልኩሽ። እኔ ደግሞ እንደዚህ አይነት ራስ ወዳድነት ይበልጥ ያናደኛል። እባክሽ የሰው ጨዋታ ለመቀማት አትሞክሪ። እና ካንተ ጋር ሄጄ የአክስትን ስድብና አጥንት የሚሰብር አሽሙር ቁጭ ብዬ ስጠጣም ሽቼ እንድመለስ ነው የምትፈልገው? ወዴት? ይሄን ጉዳይ ስንት የተነጋገርንበት። እሷንም ዳግመኛ በሁለታችን መሀል እንዳትገባ አስጠንቅቂያታለሁ። ከዚህ በኋላ ግን ይሄንኑ ቃል ተናግራ ሳምነኸኝ ስንት ያምኜ ሄጄ ስንት ተሰድቤያለሁ። የኔ ደስታ ያንተ ደስታ ከሆነ አይደለም እኔ አንተ መቅረት ነበረብን። በግድ ድርቅ ብዬ ዘመድ ካልሆንሽኝ ያልኩት እኔ ነኝ። ስለዚህ ራሴን መሰብሰብ ያለብኝ እኔ ራሴ ነው። አንተን እኮ እንጂ እኔን እኮ ማንም አያውቀኝም። እኔም በማላውቀውና በማያውቀኝ ሰው መሀል ቁጭ ብዬ መሰደብ አልፈልግም። ስደቡኝም ብዬ መሀላቸው መገኘት አልፈልግም። ናርዲ ለምንድን ነው ነገሮችን የምታከሪው? ስለ እኔ ነው ስለ አክስት ነው እያሰብክ ያለው? ስለ ሁለታችሁ በሰላም እንድንኖር ትፈልጋለህ? ለዛ እኮ ነው የምለፈው። ቀላሉ መንገድ አለመደራረሱ ነው። ናርዲ ይሄ እኮ እንደዛ ብለሽ ምድምድም ቀለል ብሎሽ የምታወሪው ነገር አይደለም። ትዳሩንም ፈልጉ ዝምድናውንም ፈልጉ ሁለቱንም ማጣት ያልፈለገ ሰው ሁለቱንም በየጸበላቸው ነው መያዝ ያለበት። ይሄ ነው ቀላሉ መንገድ። ቤተሰብ እኮ ሰፊ ገበያ ነው። በአንዱ ብትይው በአንዱ መገናኘትሽ አይቀርም። ሁልጊዜ እንዴት ተሸዋውደሽ ሊሆን ይችላል? በዚህ ነገር ብዙ አትልፋ። ጉልበትን ለሌላ ነገር ቆጥብ። ለእኔ ብለሽ ባልኩሽ መንገድ ብትሄጂ እኮ በራሷ ጊዜ ላደረገችው ነገር ይቅርታ የምትጠይቅበት ጊዜ ይመጣል። በተወችኝና ይቅርታዋ በቀረብኝ። ሰው እኮ ያለ እንከን ያለ አመል አይፈጠርም። ሁላችንም የራሳችን ድክመት አለብን። የእሷ የሚገለጠው እኔ ላይ ሲሆን ነው። ስታከሪ እኮ ልክ የለሽ። በቃ አልሄድም ብያለሁ። አልሄድም። በቃ እኔም አልሄድም። ተይው። መብት ነው። እሺ በቃ ተይው። አንቺ ለእኔ ምንም አታስቢ። በዚህ ከከፋህ ምንም ማድረግ አልችልም። በቃ ተይው፣ ተጫውቺ በቃ። አይ አሁንስ አበዛኸው። እሺ በቃ ተጫውቺ። እንደውም አልጫወትም፣ ትቼዋለሁ። ወዴት ነው የምትሄጂው? ልተኛ። እሺ ለምን ጋቢ አምጪ። የምን ጋቢ ነው የማቀብልህ? ገብተህ አትተኛም እንዴ? ትንሽ እቆያለሁ። በጣም አሪፍ ነው። እሺ ሰውን ከቤተሰቡ ማቆራረጥ በጣም ትገርማለሽ። እኔ ከቤተሰቦች ማቆራረጥ በቃ አሻልኩሽ አይደል? ምን ነው አሻልከኝ? በቃ አልሄድም። ርሱን እንዝጋው አልኩሽ እኮ። ቆይ አንተ በስነ ስርዓት ወንበር ላይ ተቀምጬ ስትሰደብ ማየት ነው የምትፈልገው ማለት ነው?
ተይው በቃ። የጠየቅኩህን መልስልኝ። በቃ ምንም ወሬ አያስፈልገውም እኮ እምቢ ብለሽኛል። እኔም አልሄድም። እኔ ከዘመዶች መራራቂያ ምክንያት መሆን አልፈልግማ። በቃ ተይው እንዴ። ለምን ሌላ ነገር አናወራም? ተው እንጂ በቤቱ ሙሉ ለምቦጭን ዘርግተህ እሱን ትቼ ነው ሌላ ነገር ማውራ? ምን አድርግ ነው የምትይኝ? ለመጨረሻ ጊዜ ሄዳለሁ። አንድ አሽሙር ከሰማሁ ግን ትዳርህን ወይ ዘመድህን። ትመችኛለሽ እኮ። አፈር ብላ። እንደማጨክኝብኝማ አውቃለሁ። እሱ ስለምታውቃለህ የምትጫወትብኝ። በይ